በጸሎትና በምልጃዋ የ8ኛው ሺህ ዘመን ትውልድ ከዲያብሎስ እስራት ከሱስ ከዝሙትና ከተለያዩ ኃጢአቶች የሚድንባት ቅድስት እናት መሆኗን ገና ሳትወለድ የእግዚአብሔር መልአክ ለብፁዓዊ ሙሴ የተናገረላት፣ ስምሽን የጠራ መታሰቢያሽን ያደረገ ገድልሽን የሰማ ቅዱስ ስዕልሽን በቤቱ ያስቀመጠ በሰማያት የክብር አክሊልን እሰጠዋለሁ ስሙንም ከስምሽ ጋራ በሕይወት መጽሐፍ ጽፍልሻለሁ ብሎ ጌታችን ቃል ኪዳን የሰጣት፣ ገና ሳትወለድ በስሟ ጽላት የተቀረጸላት፣ በደጇ ሱባኤ ይዞ ለተማጸነባት ከአምላኳ አማልዳ የልብን ሐሳብ የምትፈጽም እንደ እመቤታችን በስዕለት ተወልዳ በ3 ዓመቷ ለእመቤታችን ቤተክርስቲያን በስዕለት የተሰጠች፣ ባደገችም ጊዜ ዲዮቅልጥያኖስ ለሚስትነት ስለፈለጋት ከእርሱ ሸሽታ ወደ አርማንያ ሀገር የተሰደደች፣ የአርማንያው ንጉሥ ድርጣድስ በውበቷ ተማርኮ ሊያገባትና ንግሥቱ ሊያደርጋት ቢፈልግም ምድራዊ ክብርን ንቃ ስለ ክርስቶስ ፍቅር ብዙ መከራን የተቀበለች፣ በአርማንያ ሀገር የክርስቶስ ቤተክርስቲያን እንድትመሰረት ምክንያት የሆነች፣ ከመንፈሳዊት እናቷ ከቅድስት አጋታና ከደናግል እህቶቿ ጋር አንገቷን ተቆርጣ በሰማዕትነት ያረፈች የሴት አርበኛ ሰማዕቷ እናታችን ቅድስት አርሴማ ዛሬ መስከረም 29 ቀን በሰማዕትነት ያረፈችበት ዓመታዊ የመታሰቢያ በዓሏ ነው። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕቷ እናታችን በቅድስት አርሴማ ድንግል ጸሎትና በደናግል እህቶቿ ጸሎት ይማረን ይቆየን።